ሰሩን ማርያም አቀልዳውም እየቀለድክ ነው አይደል? እሺ አንቺ እስቲ ማርያም ከምሬ ነው አልኩ አይደል እንዴ? ማርያም ነው ፍቅራለሁ። ማርያም ዞር መልወደዛ አርበን እየቀለድኩ ነው። ማርያም የቀለድክ ነው። ቀልድ አንተ ሁሌ በኔ ህይወት እንደቀለድክ ነው። ምን ልትለኝ ነው? ምንድነው? በቃ አቀፍኩ ቢኒ በማርያም ዞር በል በእናትህ ነው ዛትም በማርያም ዞር በል እኔ ቆላስሽ ነኝ ማርያም ዞር በል እሺ እዛ ቁጭ ብላ አውራኝ ምንድነው የምታወራው እግዚአብሔርን አንተ ይምረን ነው ሰላም እንዴት ናችሁ የዜሮ ቲዩብ ቤተሰቦች አሁን ላይ ያው ወደ ዩቲዩብ መተናል ከቲክታክ እና አሪፍ ስራዎችን ለእናንተ ከዚህ ቀደም እንደምናቀርበው ከዚህ በኋላም ያው ለማቅረብ ብለን በዩቲዩብ መተናልና ግን አካውንቱን ከከፈትነው በኋላ ዝም ብሎ ከሚቀመጥ ያው ስራ የሰራን ነው የሆነች አሪፍ የሆነች ሾርት ሙቪ የሰራን ነው ለዩቲዩብ ማለት ነው። ግን እሱ ከመለቀቁ በፊት አካውንቱ ከሚቀመጥ አንድ ሰይጣናዊ የሆነች ሐሳብ አሰብኩኝ ማለት ነው። ምንድነው ታውቃታላችሁ ቢያስባለሁ በእምነት የምትባል ልጅ አለች። ያው አብዛኛውን ጊዜ ሴት ካራክተር የምትጫወተው እሷ ናትና በጣም ቤስት ፍሬንድ ናት። ብዙ ጊዜ አብረን ቆይተናል በጓደኝነት ማለት ነው። እና ለምን ፕራንክ አላደርጋትም ቢያስብኩ ምንድነው ፕራንኩም ያው ቤት አብዛኛውን ጊዜ እዚህ እኔ ጋር ነው ኤዲት የምናደርገው አንዳንድ ሹቶችንም የቤት ሲን ካለ ምን ቀርጸውና እና ቤት ትመጣለች አብዛኛውን ጊዜ ቤተሰቡ ሁሉ እስከመታወቅ ነና ማለት በጣም ፒስ ነን ለማለት ነው ባጭሩ። እና እሷን የፍቅር ጥያቄ ለምን አላቀርብላትም ቢያስብኩ እና እስቲ አሁን ቤት ትመጣለች ልጆች አሉ ምናምን ስክሪፕት ልስጥሽ ምናምን ነገር ቢሆን መጣራት ትመጣለች እስቲ የፍቅር ጥያቄ አቀርብላታለሁ ማለት ነው። እና ምን እንደምትል አብረን እናያለን። ያው ደርሳለች እና ካሜራ ድብቄ ነውና ብቻ ጠብቁን እስቲ ሁኔታውን አብረን እናያለን ማለት ነው። እሺ ያው የመጣች ነው ጋይስ ይሄውና እንትኑ ማይክ ይዣለሁ ማለት ነው። ቆይ አሁን አንድ ያመጣታለሁ እና ማይኳን የቱ ጋር ላድርግ? እስቲ ማለችን ትሆናለች ከነካችም እንጃ ብቻ ግን ልትነካችኝ እና አንቺ ከበጥ እንዴት አለ መስከረም የታሉ የመጡት ልጆች ይመጣሉ። ቆይ ደውልላችሁ አበናት እኔ ስራ ጥሩ በእናትሽ እነሱም ባሪያው አክሻር እንደው ለምን እንደምትከራከሩ ሰው እና ሙቪውን ነገ እንቀርጸዋለን። አሁን እንድናወራ ብዬ ነው እና መጣ የማለት የጠራሁሽ ነገ እንቀርጻለን። አዎ ዛሬ እኮ ተባብለን አይደል እንደ መጣ ነው ስክሪፕት የታልሽ የምንሸመድደው እንደ ቢኒ ደግሞ በእናትህ ልጆቹን ኮስተራትልም እንደ ልጆቹ እንዲመጡ ሃይ አሁን ቀላል ነገር አይደለም የሰራን ያለው ከዚህ ቀደም በቲክቶክ ላይ ነው ቪዲዮ የምንሰራው አጫጭር ሾርት ናቸው። አሁን ለዩቲዩብ ነው ያደቃ ሾርት ሙቪ ነው አላልኩሽም እንዴ? አንቺ ነው ምን ያቀለም ከልጅ ጀምረን ደግሞ አሁን ወይ ቲያትር አይደለም የሆነ ሰዓት የሆነ ሰው ሲጎል የሆነ ነገር አድርገን ምናምን እናሳልፋለን። አይ ፊልም ነው እኮ አንቺ ቀላል ነገር እኮ አይደለም። እሺ ነው ለውላችሁ በእናትህ እኔ ስራ ጥዬ ነው የመጣሁት እናንተ ቀልድ ነው እንደያዛችሁት እጭ ያስጣላል። እነሱ ማሪያዎች ነው ለት ይቻላል። እኔ ምን ላድርግ? እኔም እንዳንቺ ጠርቻቸው ተናድጄን እዚህ ቁጭ አልኩት። ምን ትላለች? እሺ ምን እንስራ? ወይ የኔን ስክሪፕት ስጠኝና እኔ ልሸምድድ። በዛ በፊት ግን አንድ ነገር እንድናወራ ፈልጌ መጃጃልን ጀመረ። በእናትህ ስክሪፕቱን ስጠኝ እዛ ያው እሱ እዚህ ጋር አለ። ግን ከዛ በፊት አንድ ቁም ነገር እንድናወራ ፈልጋለሁ። እኔ ቢኒ በማርያም ወጣጥክ ምንድነው ቁም ነገር የምታወራው? እኮ ምን መሰልሽ አንቺ ፍቅረኛ አይልሽም ማለት አይ ማለት ተጣልታችሁ ለምን እንደ አዲስ የምትጠይቀኝ ታውቂያለሽ እንዴ? እሱማ ምን መሰልሽ ወይኔ ቢኒ ቆይ እኔና አንቺ ምን ምናሞች ነን? ጓደኛ ማቾች ቤስት ፍሬንዶች እኮ ማለት በጣም ታውቂኛለሽ አይደል? አዎ እኔም እንደዛ ኖ ማለት ከመቼ ጀምሮ እንደሆነ አላውቅም። ማለት እዚህ ማለት ቤት ጠርቼ እንዲያን ነገር ማውራቴ ሌላ ነገር ጭንቅላት ሲል እንትን ሊል ይችላል። ግን ምንድነው እኔ እንጃ። ግን እኔ ስልሽ ታውቂያለሽ ከዚህ ቀደም ሪሌሽን ምናምን አላውቅም። ደግሞ እንዳንቺም የለመድኩት ሰው ያለ አይመስለኝም። ብዙ ስራዎችን አብረን ሰርተናል እና
በዛ መሀል ግን ያው እዛ ካሉት ከሁሉም ሰዎች የሆነ የተለየ ስሜት ሰምቶኛል። አልገባኝም። ጓደኛ ማቾች ነን ቢኒ እኮ ወድሻለሁ። ገባሽ? ትወደኛለህ፣ እኔም እወድሃለሁ። በእናትህ ነው ልዛ ለምን እንደ እንትን ማለት እንዳልገባው ሰው ምናምን ለመሆን የምትሞክረው አይደለም ቢኒ። ምን እያልክ ነው ያለው? እኔ እናንተ ጓደኛ ማቾች ነን። ከዛ ያለፈ ቤተሰብ ያውቃል፣ ቤስት ፍሬንዶች ነን። አለቀ እኮ። ገባኝ። ግን ምን መሰለሽ አሁን ይሄን ነገር እኔ ሳወራ ማለት በጣም በነገራችን ላይ ማለት ማርያምን የምርቀል አይደል እንደዚህ አይነት ነገር አንቺ ላይ ሳመጣ ወንድምሽ ነኝ አይደል ማለት ገባሽ? አዎ በደንብ ወንድምሽ ነኝ። ቤተሰብ እስኪያቅ ድረስ ማለት በጣም የሚባል ደረጃ እና እኔ ምን አሰብኩኝ፣ ምንድን ነው የምንጠብቀው? አንቺም ምን አይነት ሰው ነው ከዚህ በኋላ የምትጠብቂው? እኔም ደግሞ ምን አይነት ሰው ነው የምጠብቀው? የምር ምን ያስቅሻል? አይደለም ገብቷል እያወራ ያለው ነገር ገባኝ። ምን አለ መሰለሽ የምሬ ነው። በጣም ከራሴ ጋር ብዙ ተማግቻለሁ። በጣም ማለት ለምን ብትይ አሁን ይሄ እህትነትሽን ቀብሬ ነው እንደዛ ነገር ያወራለት ማለት ምን አለ መሰለሽ አሁን እምቢ ካልሽኝ ፍቅርሽን ምናምን ብቻ ሳይሆን ማጣው እህትነትሽንም ጭምር ይገባሻል። እኔንም እንደዛው ማለት ይሄ ሁሉ ትውውቅ ይሄ ሁሉ ተግባቦት ይከስማል። ጭራሽ ስራ እስከመበላሸት ድረስም ሊደርስ ይችላል። እና ይሄን ሁሉ ሪስክ ወስጄ ነው ይሄ ነገር ያልኩሽ ያለው። ደግሞ ይዞ ማቆየት ለምን ያህል ጎበዝ እንደሆንኩ ታውቂያለሽ። ምንም ነገር ሚስጥርም ሊሆን ይችላል። ግን ይሄን ግን በቃ ህይወት እንደ ህይወት እናስበውና አፈቅርሻለሁ። ኧረ ቢኒ በእናትህ ቀልድ ነው። እሺ እኔ በእናትህ እንዴት ላረጋግጥልሽ? ምን ማለት ነው? አንተ ቢኒ ሰው እኮ የሚያቀን እናንተ በጓደኝነት ነው። አሁን ፍቅር ሲባል እኔ ለሰው ብዬ ህይወቴን ማበላሸት አልፈልግም፣ ወይም ደግሞ ሌላ ማይሆን ሪሌሽን ውስጥ መግባት አልፈልግም። በዛ ልክም ነው መጨናነቅም አልፈልግም። ምንድነው የምጠብቀው? አሁን ስንት ዓመቴ ነው? እኔ 20 ዓመት ይኸው ሞላኝ አይደል? በ20 ዓመት በዚህ ሁሉ እድሜ ውስጥ አንቺን ነው የማውቀው። ከዚህ በኋላ ሌላ 20 ዓመት ያስፈልገኛል ማለት ነው ሌላ ሴት ለመፈለግ ወይም ደግሞ ሌላ ሴት እንዳንቺ አይነት ሴት ለማግኘት ማለት ነው ማፈቅራት ነው። ቢኒሽ ስለኔ ሳታቀርተ ነው ስንት ነገር እንዳሳለፍኩ ነው። ወንድ ለኔ አሁን እይታዬ የወንድ ምን አይነት እንደሆነ አታውቅምና ነው። እሺ ሊሆን ይችላል፣ የፈለገ ሊሆን ይችላል። እኔም ደግሞ ከዚህ በኋላ አሁን አንቺ እንደምትይኝ ናቸው ሴቶች ብዬ ላስብና ማይሆን አሳስብ ይዤ አላውቅም። እኔ ስላንተ አላውቅም እንዴ አገባኝ። ቢያንስ ልትረዳኝ ይገባል እኮ። አሁን ምን ያህል ሆኖ ነው ከተለያየን እንደዚህ አይነት ጥያቄ የምጠይቀኝ? ሲጀመር ምን ያንተን በሌላ ነገር አንድ ቀን አስቤ አላውቅም። አረ እሺ ምን አይነት ነገር በእግዚአብሔር የምታወራው? Charge your phone, my boss. እሺ አሁን ወይ ደውልላቸው ጥራቸው ወይ እኔ ልሂድ። አሁን ነገር ነው እሺ አንድ ነገር ማርያም ምንም አይነት ስሜት ላንተ በፍቅር ተሰምቶኝ አያውቅምልሽ ነው። ቢኒ ምንድነው የምታወራው? እኔ እናንተ ጓደኛ ማቾች ብቻ ነን። ከዛ ያለፈ ግንኙነት የለንም፣ አይኖረንም። ተሰምቶኝ አያውቅም ብቻ በይ። እንደዛ ልላችሁ ይህ ማለት ግን እወድሃለሁ ወይም አፈቅራለሁ ላንተ ስሜት አለኝ እያልኩ አይደለም። አሁን ስለ እንደዚህ አይነት ነገር የማስብበት ሰዓትም ጊዜም የለኝም። በቃ እሺ መቼ ነው የምታስቢው? በቃ መቼም እኔ እናንተ ጓደኛ ማቾች ብቻ ነን። ሲጀመር ፍቅረኝነት ምን አስፈለገ? ቤስት ፍሬንድ ማለት እኮ እኔ ላንተ እየኖርኩ አንተም ለኔ የምትኖርልኝ ነው። ፍቅረኛ ከዚህ ማለት ከዛ ግን የሆነ ሰዓት ላይ የሆነ ሰውዬ ይመጣና ይጀነጅንሻል፣ ከዛ ይወስድሻል፣ ከዛ በምን የት ነሽ ስል አይ ቆይ እሱን አስፈቅጄ ልትይ ነው ኋላ መጥቶ እኔ ላይ ሀለቃ ሊሆንብኝ ወይም ደግሞ አንቺን ለማግኘት ሊገድበኝ ማለት ነው። እሺ እስከዚህ በፊቱ ኖርማል ነበር። አሁን ከፍቅረኛዬ ጋር ስለያይ ነው ይሄ ስሜት የመጣበት። እስክትለያይ ድረስ የጠበቅኩት የምር ስልሽ የተሰማኝ እውነት ዛሬ አይደለም። ከተዋወቅን እንደቀልኩ ከ4 ዓመት በላይ ነው 4 ዓመት 5 ዓመት በላይ እና ይሄን ሁሉ ጊዜ ውስጥ ቢያንስ ከ2 ዓመት ምናምን በኋላ ነው እንደዚህ አይነት ነገር ጭንቅላቴ ውስጥ ይጫረው እና ይሁን ብዬ ስል ገባሽ 1 ዓመት ምናምን ፍቅረኛ ምናምን ብለሽ ቆይሽ ስንት ነገር ኧረ ቢኒ አሁንም ቢሆን እንደዚህ አይነት ነገር በእናንተ ማሰብ አልፈልግም ነው። አሁን እሺ ማይልኝና እኔ ነገርኩህ እኮ እኔ በቃ አይ እኔ እንደዚህ አይነት ነገር እንዳላስብ ትፈልጊያለሽ አይደል? የቀለድኩ አይደለም። እንደዚህ አይነት ነገር ማለት ማሰብ ልክ አይደለም አይደል? አዎ ልክ አይደለም።
ስማይል ምን ብዬ ነው የምልህ? በእናትህ አታስጨንቀኝ። ምንም አይነት ስሜት ላንተ ሰምቶኝ አያውቅም። በቃ እኔ ስሜት ላንተ ምንም ነገር የለም። መማል አያስፈልገውም። ለምን ጠራኸኝ? ሲጀመር አንተ እንደዚህ አይነት ነገር የጅል ወሬ ልታወራብኝ ነው የጠራኸኝ? ኧረ ቢኒ በእናትህ አንተ እንዴ የነገርኩሽ ነው ማለት እኔ አልችልበትም ማለት በእንደዚህ አይነት ነገር አታውቂኝም ማለት አልችልበትም። ግን አንድና ነገር የምልሽ ማለት ነው ወንድምነቴን ትወጂዋለሽ አይደል? ወንድምነቴን ትወጂዋለሽ። ግን ደግሞ ማሰብ ያለብሽ አንድ ነገር እሱንም አሁን የምናጣው አንድ ላይ እሱንም ጭምር ነው። በቃ ሊሆን አይችል ከዚህ በኋላ ቤስት ፍሬንድ አውጪው ከጭንቅላትሽ። ምክንያቱም በቃ እኔ ከአቅሜ በላይ ሆኖ ነገርኩሽ፣ አንቺም ቢያልሽኝ ከዚህ በኋላ መቼም ወንድምሽ ልሆን አልችልም። ምክንያቱም አንደኛ ጭንቅላትሽ ላይ ነገር ይመላለሳል ለእኔም ጨምሮ ማለት ነው። አንቺ 2 ቀን ያወቅሽው እኮ ነው ተሰማኝ አፈቀርኩሽ ገና ለገና ስላለ ባለፈው ሪሌሽን ብለሽ የገባሽበት እኔ ስንት ዓመት የኖርኩት ነው ወይስ አይደለም? አሁንም እንደዚህ እንድታስብ ብዬ አይደለም ብዬ ግን በቃ እኔ አንተን በሌላ ነገር ማሰብ አልችልም። ስታስበው እንዴት ነው የሚሆነው? ቤተሰቦቻችንስ ስንት ነገር ቤት እየመጣ ስንት ነገር ያሳለፍ ነው። እንዴት ነው የሚቀበሉት? እኮ ይሄን ሁሉ ሪስክ ወስጃለሁ አይደል? እኔ ይስማ ማንም ሰው ይስማ። አሁን ላይ ደግሞ አፈንግጦብኝ ነው ይሻላል አይደል? በቃ እና ደግሞ መንገድ ላይ ወይም ደግሞ የሆነ ካፌ ውስጥ ጠርቼሽ ብናወራ ትንሽ ነገሩ ጥሩ አይመጣም ብዬ ነው። እንደዛ ነገር ቢኒ ላስብ አልፈልግም። አንተ የበፊት ህይወቴን አታውቀውምና ነው ስንት ነገር እንደሆንኩ ከኔ በለጠ እኮ አንተ ታውቃለህ ስለኔ። እሺ ማይልኝና እኔ ሂጂ ወጥተሽ ከፈለግሽ አሁን ሂጂ። ማርያምን አላፈቅርህም እኔ አልምልህምና ሂጂ ቢኒ አልምልልህም። በቃ እኔ ልሂድ። በእናትህ ነው እንደዛ ቢኒ በማርያም በእናትህ በቃ ተውኝ። እሺ እኔ አላሳዝንህም? እሺ ስንት ነገር ያሳለፍኩትን እሺ ዛሬ ከመሬት ተነስቼ አፈቀርኩ ስትለኝ ልመነ እንዴ? ምን አጉድዬብሽ ነው ማለት አንቺ ነው ያፈቀርኩሽ ብሎ ከዚህ በፊት ታዘ ሰው አንተ ጓደኛዬ ነህ። በቃ እኔ አንተን በሌላ ነገር እንዴት ነው ማስበው? እስቲ አስበው። አረ ነው ቢኒ ይቅርታ በእናትህ እሺ። አሁን ምን ብዬ እንድመልስልህ ነው? አሁን የማፈቅርሃለሁ ስሜቱን ይጋማል እንድል አልችልም። እንዴት ነው የምችለው እንደዛ ብዬ? ማይልኝ እኮ ማይልኝ ለምን ዝም የምትይው? እሺ እሺ አልኩ። ከዛስ ቆይ የሚቀጥለው ምንድን ነው የሚሆነው? ከዛስ ታፈቅሪኛለሽ? አንተ ነው እንደዚህ አትበል በማርያም። እኔ እንደዚህ አይነት ነገር ግንኙነት ለማለት ዝግጁ አይደለሁም ቢኒ። አንደኛ ነገር እሺ አይ እኔ አንቺ ለኔ ምን አይነት ስሜት ነው ያለሽ? ያን ብቻ ነው ማወቅ ፈልገው። አላፈቅርህም ካልሽኝ ችግር የለም እተዋለሁ። ማይልኝ አላፈቅርህም ብለሽ ማለት ምንም አይነት ስሜት ላንተ የለኝም ብለሽ ማለት ነው። ከዛ እኔ ችግር የለም ማለት የከበደኝም ቢሆን መኖር እችላለሁ። ምን ያህል ሻይ እንደሆንኩም ታውቂያለሽ። እችላለሁ በቃ ግን ማይልኝ ግን ይሄን እንደዚህ ድጋሚ በዚህ ርዕስም አናወራ። ጓደኝነታችን ይቀጥላል። ፍቅረኛ ከሆነ ትሆኛለሽ አይደለም? ፍቅረኝነት እዚህ ጋር አታምጣው አይደለም? አይ እስቲ ቆይ አሁን እኔ እንዲህ ብዬሽ እምቢ ብለሽኝ ከዛ በኋላ ጓደኛሞች ሆነን የምንቀጥል ይመስልሻል? ስታስቢ ለኔ ችግር የለውም። ማርያም ማይልኝ እኔ የምሬን አይኔን እያየሽ በማርያም ቢኒ ወርዛ በእናትህ ዞር በል። አላፈቅርም ማርያም እኮ እሺ። ከዛስ ነው ከዛ የሚቀጥለው እርምጃችን ምንድን ነው የሚሆነው? ነው ፍቅረኛሞች ከሆነ በኋላ ካልሆንሽ እሺ ዋናውን አይቀጥልም ጓደኝነታችን። የ4 አመት የ5 አመት ጓደኝነታችን በዚህ እኮ ነገርኩሽ አይደል? ከኔ የተሻለ ሰው እየፈለግሽ ስለሆነ ነው እኔንም ቢያልሽኝ ወይስ ምንድን ነው? እኔ እኮ ማይልኝ ለምንድን ነው አንቺ ለመማል እንዳቃተሽ ነው እኔ ግራ የገባኝ። ተናገሪ። አላፈቅርህም በይኝና በቃ እኔ እተዋለሁ ይሄን ሀሳቤን ማለት ነው።
ግን አንቺ እችላለሁ የምትይ ከሆነ ደግሞ ቤስት ፍሬንድም ሆነን እንቀጥላለን ካስፈለገ። እሺ ልንገር ቢኒ፣ ግን እርግጠኛ ነኝ ይሄን ጥያቄ ከምረን ነው እየጠየቀኝ ያለው? አልመስልም። ማርያም በእናትህ እኔ ቀልድ አይደለም። እሺ አልመስልም። እኔ አላውቅም። እኔ ምን አውቃለሁ እንዴ? አይ እኔ እሺ ታፈቅሪኛለሽ? ቢኒ በእናትህ ነተኝ ወደዛ። አይ ንገሪኝ። እኔ የምሬን የምሬን ነው። ግን ቢኒ በእናትህ በማርያም እኔ እንደዚህ እንዲህ ፕራንክ ምናምን የምትለው ነገር እስካሁን አላቆምክም ይሆናል። በእግዚአብሔር ከምሬን ነው። ግን እሺ ቆይ አይደለም እኔ የምልሽ እንዴት በደዚያ ይልቅ ልጅ አቃለው አንቺ ጋር እንደዚህ ነገር እኔ ልጆች ለሞድ ይዛለሁ እንትና ሞተ ምናምን ያልኩ እንጂ እዛ ቀረጻ ላይ ምናምን ድንገት በእንደዚህ ነገር ነው ማለት ሙድ ይዛለሁ በዚህ ልክ ያላቅማ ጭንቅላት የሚፈጥረው ነው ምን አውቃለሁ። እሺ አላፈቅረም በይ በእናትህ እንደዛጀና የምን ማይልኝ ቢኒ ለምን አልችልም። እሺ ታፈቅሪኛለሽ? ምን ቢኒ ምን? እሺ ምን ልትለኝ ነው? ምንድነው? በቃ አቀፍኩ። ማቀፍ ማለት እኔ ደህና ነኝ። ማቀፍ ማለት ቢኒ ከዚህ በፊትም ታቅፈኛለሽ። ማቀፍ ማለት እኔ ማለት ንገሪኝ። አሁን ከዚህ በላይ በጣም እንትን አልኩኝ አይደል? ተለማመጥኩሻ። በቃ ንገሪኝና የምርቁም ነገር ቃል ሲቀር ነገር ይሻላል አይደል? ቅድም ጓደኝነታችን መስዋዕት አድርጌ ነው ጥያቄ ጠይቁሽ። ቤተሰብ የሚያውቀውን ቤስት ፍሬንድ ምናምን የተባለውን ነገር ቤት ቢሰሙ ምን ያህል ከባድ እንደሆነ አውቃለሁ። ግን ደግሞ በቃ ፍቅርሻለሁ አለቀ። አንቺስ? እሺ እኮ እርግጠኛ አይደለሁም ቢኒ። በእኔ ነው ወይስ በማን ነው እርግጠኛ ያለሽ? አይደለም አሁን እኔ እንዴት ነው ቤስት ፍሬንድ ሆነን ቀጥለን እስከዛሬ ቆይተን ቤስት ፍሬንዷ ፍቅረኛዋ ሆነ እኮ የሚባል ነገር። እሺ ታፈቅሪኛለሽ? ንገሪኝ። በቃ አንተ እስክትጠይቀኝ እየጠበቅኩ ነበር። ምኑ? አሁን እንዳልከው ነው። ምን ሆነ? እሺ ታፈቅሪኛለሽ? ለምን በግልጽ ማታወሪ? መንቆራጠጥ መግደርደር የሴት ወግ ነው። አውራ ቢኒ ውሃ ስጠኝ። ውሃ የምንም ኃይል ታፈቅሪኛለሽ? እሺ አፈቅራለሁ። እሺ ከመጀመሩ በቃ እኔ አንተ እስክትጠይቀኝ ነበር እየጠበቅኩ ያለሁት። ማለት ከመጀመሩ የሚያስኩት አንተን ለማናደድ ነው። ሌላ አዲስ ነገር የለውም። በቃ ጭራሽ አይ ተሳክቶልሻል። በነገራችን ላይ ግን አንቺ ከልብሽ ነው እንዴ? ማለት ቢኒ ከልብሽ ነው? አልገባኝም ቢኒ። ከልብሽ ነው? ታፈቅሪኛለሽ ወይ? አዎ አፈቅርሃለሁ አልኩህ አይደል እንዴ? የሳክ ነው ቢኒ? የሳክ ነው? አይሽ ከመጀመሩ እኔ መልሽልኝ። ነገርኩህ እኮ ፍቅረኛ ያስኩትም አንተን ለማናደድ እየሳክብኝ ነው አይደል ቢኒ? ከባድ ነው። አይሽ አሪፍ ግን እየቀለድክ ነው? ከምርሽ ነው? አይደለም አንተ እየቀለድክ ነው? አፈቅርሻለሁ እዚህ ጋር ካልሞትኩ ብለህ እየጠየቀኝ ያለው ከምርን አይደለም? አይ ከምርን ነው።
ማለት አንቺ አምረርሽ እንዴ? አንተ ያማል እንዴ? በሰው ስሜ የምትቀልደው የምረህ ነው? ቆይ ምን አይነት ነገር ነው የምታወራው ቢኒ? ሃይ እንዳይደብርሽ ግን እሺ። አይ ማለት እንደ እንትናት ቢኒ በማርያም ዞር በል በእናትህ ነው ዛትም በማርያም እዛ ዞር በል እኔ ቆይ ራስሽ ነኝ ማርያም ዞር በል እሺ። እዛ ቁጭ ብላ አውራኝ። ምንድነው የምታወራው? እግዚአብሔርን አንተ የምረህ ነው? ቆይ እሺ ምን እየሆንክ ነው? አምረርሽ እኔ ማርያም ቢኒ ከልበይ ነው በእናትህ ነው እንደዛ ተስጠላ ማርያም። እሺ ዞር በል። እኔ ምን አልኩኝ? እሺ ምን አልኩኝ? ለምን እንደምትበሳጭ? ቆይ እኔ ነገር ላሳይሽ ማርያም። እኔ ዞር በል በማርያም። ምንድነው የምታሳየኝ? ሃይ እኮ አፈቅራለሁ አልሽኝ አይደል? እና እሺ ምን ይፈጠር? አንተ እኮ አልከኝ መጀመሪያ፣ ከዛ እኔ ስል ደግሞ አሁን ትስቅብኛለህ። እሺ ላልቅስ ምን ላድርግ? እሺ አይ ገርሞኝ እኮ ነው። አንቺ ከልብሽ ነው ግን እግዚአብሔር እንደዛ ነቀል እንደማልወድ ታውቃለህ። ምን ቢኒ ሙድ ያስክና? አይ አንቺ ቢኒ ኪዳነ ምሕረት ሙድ ያስክና? አምረሻል እንዴ? አንተ ያማል እንዴ? እግዚአብሔር እኔ ስሜን መቀለጃ ነው? እሺ እንደዚህ ጭራሽ በዩቲዩብ ልትለቀው? እኔ እኮ ጠርጥሬ ነበር ሲጀመር ነው መምጣታችሁ። ቢኒ ምን አይነት ቀልድ ነው የምትቀልደው? መቤቴ በቃ ፕራንክ ነው። አንቺ ቀለል አድርጊ። አረ ወዴት ሄድሽ? ወዴት ሄድሽ? አይ አንቺ ነቃበ። አይ ወደ ምትሆን ምን ይሆንሽ ነው? እንደዛ በማርያም አትንካኝ። በቃ አረ በምን እንጂ ወዴት ሄድሽ? ተረጋጊ። አትንካኝ አልኩ አይደል እንዴ? እኔ ስሜን ለአንተ መቀለጃ ነው። አንቺ ምርሽ ነው? ቪው መሳቢያ ነው የኔን ባል። አንተ ቢኒ ቀልድ ነው እንዴ? በልቤ እኮ ነው እየተጫወክ ያለው። እኔ እኮ ከምር መስሎኝ ነው እያወራን ነው ያለው። ዞር በእናትህ አትንካኝ። አንቺ አምረሽ እኮ ያለቀሽ እኮ ነው። አንቺ ምን ሆነሽ ነው? እኔ ወንድምሽ አይደል እንዴ? አንቺ ምን ሆነሽ ነው? ሊያሰምተስ ምንነት የለም። በቃ ዞር በል። ከሆነ በኋላ አትንካኝ። ጓደኛ ማቾች አይደለም ፍቅረኛም አይደለንም። አትንካኝ በቃ። እንደዛ ነው ታውቁሽ አንቺ ጻፍ ነው ኮልድ እኮ ማርገሽ አንቺ ቀና ዞር ነው ማርያም። ማቀልዳውንም እየቀለድክ ነው አይደል? እሺ አንቺ እስቲ ማርያም ከምሬ ነው አልኩ አይደል እንዴ? ማርያም ነው ፍቅራለሁ። ማርያም ዞር በል ወደዛ። አረበም እየቀለድኩ ነው ማርያም። የቀለድኩ ነው። ቀልድ አንተ ሁሌ በእኔ ህይወት እንደቀለድክ ነው። እኔ ባንቺ ህይወት ደግሞ መሰለኝ ቢኒ በቃ ሁሌም እኔ ከልቤ አውጥቼ ነገርኩህ አይደል? በቃ ፍቅረኛ ያዝኩትም አንተን ለማናደድ ነው አልኩህ። አንተ ግን ትስቃለህ። አሁን ከማል ተነስተህ ይቅርታ ሁሉ ማርያም ይቅርታ። የኔ ልብ ይመልሰዋል። አንተ ሲጀመር እስቲ አይ ማይልኝ በቃ ጊዜ ማይልኝ አትበል። ማልኩ ነገርኩህ አይደል? ስሜቴን በቃ እናውራቸዋለን። ቤተሰቦች ከደበረሽ አንለቀውም ማርያም፣ ከደበረሽ አንለቀውም። እናውራቸው። እኔ አንድ ነገር ቃል አውራ ወደዛ አውራ። ዞርህን ያላውራም ዞር በል በቃ። አውቀውሻል እኮ ስንት ቪዲዮ ላይ ታይተሻል። አሁን ፊትሽ ነው ለዚህ አዙሪ። እሺ ፋሚሊ ፕራንክ ነው ስላት እያለቀሰች ነው። አይ ግን ቁም ነገር ቀልድ ሲቀር እኔ በጣም አንድ ጭንቅላት ጨዋታ እናንተ ላይም እሷንም ያው አንድ ላይ ነው ሁላችሁንም ፕራንክ ያደረኩት። ምንድነው ይሄ? እውነት ለመናገር የሆነ ስሜት ማለት አፈቅራታለሁ እኔም ግን በዚህ ብላት እምቢ ካለችኝ ፕራንክ ነው ምናምን ብለን አስተባብለን እናልፈዋለን ብዬ አሰብኩኝ። እሺ ካለችኝ ደግሞ ያው አሁን እሺ ብላኛለች። በነገራችን ላይ ደግሞ እሷም አሁን ፕራንክ ነው ብላ እንዳታሳብደኝ እንጂ እኔም አፈቅርሻለሁ ማርያም። የቀለድኩ አይደለም የምር ስልሽ ብልሃት ነው በቃ የተጠቀምኩት። እምቢ ብትኝ ልፈነጅብኝ እኔ ቢያንስ እህትነትሽን ማጣት አልፈልግም። ፍቅረኛ መሆን ባትችይ ብዬ የተጠቀምኩት ብልሃት ነው። እምቢ ካለችኝ ፕራንክ ነው ቢያ አሳያትና ከዛ በቃ ነገሩን አስተባብለን ያው በእህትነት እንቀጥላለን። ደግሞ እሺ ካለችኝ ያው ፍቅረኛ ትሆናለሽ። የምር ታፈቅረኛለሽ? እኔ ነገርኩ በእናትህ በቃ ዞር በል። እኔ አይ በጣም ደስ ብሎኛል። በቃ እኔ ማፈቅርሻለሁ። እሺ እስቲ አፈቅራለሁ በእኛ አፈቅራለሁ ማርያም። እሺ ቀኛ ቤተሰብ በጣም ደስ ብሎኛል ማርያምን።
እና አሁን ትንሽ ደብሯታልና ያው በሌላ ቪዲዮ እስክንገናኝ ይሄን አካውንት ያው ገና የመጀመሪያ ቪዲዮአችን ነው። ሰብስክራይብ ያደረጋችሁ ሼር ያደረጋችሁ ለወዳጅ ለዘመዶቻችሁ አድርሱ። እኛንም ደግሞ ያው ኮሜንታችሁንም ሐሳብ አስተያየታችሁንም አስቀምጡልን። ገና የዜሮ ቲዩብ አባላትን ሁሉንም አሰቃያለሁ። በመጀመሪያ ያው ዩኒቨርሲቲ ልጅ አግኝቻለሁ። በቀጣይ ያው ልሞትም ልተርፍም እችላለሁ እና ምንድነው ይቀጥላል። አሁን ሁሉንም በጣም ከባድ የሆኑ ሰይጣናዊ ሐሳቦችን እያሰብኩ ነው ሰሞኑን እና እስቲ ቪዲዮውን ያው ድራማቲኩን አንተውም፣ ይሄ ማለት ሲኒማቲክ ስራዎችን አሪፍ ስራዎችን አንተውም። ግን ደግሞ እስከዛ አካውንቱ ከሚመታ ዩቲዩብ ታውቃላችሁ በጣም ትንሽ ከረር ያለ ነው ህጎቹ እና እንዳይቆም አካውንቱም እንዳይመታ ቪውም እንዳይቀንስብን በተደጋጋሚ እንለቃለን ማለት ነው ቪዲዮ። እንጂ ነቃቤ ሚስቴ ሆናለች አሁን እቴ እና በዛ መልኩ አስተላለፍ እናደርጋለን ማለት ነው። ምርጥ ስራዎችን ያው በዜሮ ቲዩብ ከዚህ ቀደም ታውቃላችሁ ማለት ነው። ቸር ቆዩልኝ።